ሰላም ጤና ይስጥልን። መምህር ጌታ ሰጠኝ ነኝ ከስኬት አባከስ እና የክህሎት ማሰልጠኛ ተቋም። ልዩ የአባከስ ስልጠናና ውድድር ለመጀመሪያ ደረጃ ትምህርት ቤት ተማሪዎች ስልጠናው የሚሰጠው በአዲስ ከተማ ክፍለ ከተማ ወረዳ 4 በሰፈረ ሰላም ትምህርት ቤት ሲሆን ከዚህ ቀደም የአባከስ ዕውቀት ያላችሁ የግልና የመንግስት ትምህርት ቤት ተማሪዎች በዚህ ውድድር መሳተፍ ትችላላችሁ። ከውድድሩ በፊት ውድድሩን ያማከለ 15 ቀን የሚቆይ ስልጠና ይሰጣል። በዚህ ስልጠና ውስጥ የሚካተቱ ይዘቶች አንደኛ አባከስ በአሞይና ያላሞይ፣ ሁለተኛ የጃፓን ሂሳብ ወይም ደግሞ ጃፓኒዝ ማቴማቲክስ ማባዛትንና ማካፈልን መሰረት ያደረገ ይሆናል ማለት ነው። በውድድሩ ከፍተኛ ውጤት የሚያመጡ ማለትም ከአንደኛ እስከ 3ኛ ለወጡ ተማሪዎች ዳጎስ ያለ ሽልማት የምንሰጥ ይሆናል። ለምሳሌ አንደኛ ለወጣ ወይም ለወጣች ተማሪ ገንዘብ፣ ጋይድ፣ አባከስ፣ ሜዳሊያና የምስክር ወረቀት ይሰጣል። ሁለተኛ ለወጣ ወይም ለወጣች ተማሪ ደግሞ ገንዘብ፣ ጋይድ እና የምስክር ወረቀት። ሶስተኛ ለወጣ ወይም ለወጣች ተማሪ ገንዘብ፣ ጋይድ እና የምስክር ወረቀት። የገንዘቡ ሁኔታ እንደየደረጃው የሚለያይ ይሆናል ማለት ነው። ሌላው ምዝገባው ከሚያዝያ 19 እስከ ግንቦት 8 ብቻ የሚቆይ ይሆናል። ከሚያዝያ 19 እስከ ግንቦት 8 2018 ድረስ ብቻ ይቆያል። ስልጠናው በትክክል የሚጀምርበት ቀን ደግሞ ግንቦት 10 2018 ዓ.ም ይሆናል። ግንቦት 10 2018 ዓ.ም ስልጠናው የሚጀምርበት ዕለት ነው። ግንቦት 25 ደግሞ ስልጠናው የሚጠናቀቅበት ጊዜ ይሆናል ማለት ነው። ስለዚህ ተማሪዎች ይህንን ቪዲዮ እያያችሁ ያላችሁ አስቀድማችሁ በመመዝገብ ውድድሩ ላይ ተሳታፊ መሆንና ተሸላሚ መሆን ትችላላችሁ። የአባከስ ዕውቀት ያላችሁ እንዲሁም እንደ አዲስ በመሰልጠን ውጤታማ መሆን የምትፈልጉ ልጆች አስቀድማችሁ በመመዝገብ ውጤታችሁን አቅማችሁን ማሳየት ትችላላችሁ ማለት ነው። መመዝገብ የምትፈልጉ ተማሪዎች በአካል በትምህርት ቤቱ ቅጥር ግቢ በመምጣት መመዝገብ ትችላላችሁ። ሰፈረ ሰላም ቅድመ አንደኛና አንደኛ ደረጃ ትምህርት ቤት ብላችሁ በመምጣት መመዝገብ ትችላላችሁ። ወይም ደግሞ በስልክ ቁጥር 0913 49 44 14 በዚህ ስልክ ቁጥር በመደወል መመዝገብ ትችላላችሁ።